ሰላም እንዴት ናችሁ? እንደነገርኳችሁ ይሄኛው የመጀመሪያ ቪዲዮ ነው። ኤቢ የሚወስዳቸውን እያንዳንዱን ትሬዶች ሪቪው እናደርጋለን። ዛሬ ማርች 18 2025 ጠዋት ላይ የገባው ትሬድ ነበረ። ዛሬ ማክሰኞ ማለት ነው እና ወደ 300 ፒፕስ ራን እያደረገ ነው እንደምታዩት እና ቆንጆ ሴትአፕ ነበር። ብዙ ድሮ ዳውን የለውም፣ ኦልሞስት ድሮ ዳውን የለውም ነበር። እንደመጣ አሪፍ ስናይፐር ኢንትሪ ነው ያደረገው። እዚህ አካባቢ ነበር የገባው። ያ ማለት ስቶፕ ሎስ ወደ 98 አካባቢ ነበር ያስቀመጠው። 98 ቲፒው እስከ 38 ድረስ ነው፣ 3038 ድረስ ነበር ያስቀመጠው። በጣም ቆንጆ ሴትአፕ ነበረ የገባው። ትንሽ ሪቪው ላድርግላችሁ የገባውን ትሬድ። አሪፍ እየሄደ ነው ይሄኛው። በደንብ እንዲታይ 30 ሚኒት ላይ ላድርገው ኦር 50 ሚኒት ላይ እዚህ ጋር ነበር የገባው። እዚህ ጋር የምታዩት የመጨረሻዋን እዚህ ጋር ሬዚስታንሷን ታብ ይነካታል ብዬ ጠብቄ ነበረ። አልነካትም። ሳይነካት ነው ወደ ላይ የተመለሰው። እዚህ ጋር አልነካውም፣ ግን እዚህ ጋር የመጨረሻዋን ሃየር ሃይ ብሬክ አድርጎ ፑል ባክ ሲያደርግ የገባው። የሱን ፊል የምታውቁት ከሆነ እዚህ ጋር 0.5 አካባቢ ላይ ነው የገባው። ኦልሞስት ቲፒሱ ያስቀመጠው 3028 ላይ ነበረ። እሱን ተች አድርጓል። ድጋሚ ፑል ባክ አድርጎ አሪፍ ሴትአፕ ድጋሚ ሰጥቶን ነበረ። እዚህ ጋር ቆንጆ ሴትአፕ ሰጥቷል። እዚህ ጋር ሜቢ እያያችሁት ከነበረ አሪፍ ሴትአፕ ነው። እዚህ ጋር የሚሰጠው ድጋሚ ወደ ስንት ፒፕስ ራን አድርጓል ከዚህ በኋላ እዚህ ጋር ወደ 160 ምናምን ፒፕስ ራን አድርጓል እና አሪፍ ሴትአፕ ነበረ። ዛሬ ወደ 300 ፒፕስ ነው ስማሽ ያደረገው። 300 ፒፕስ እና አሪፍ ኢንትሪ ነበረ። ሞር አብራችሁ እያያችሁ ስትሄዱ ብዙ ነገር ታገኛላችሁ። በየቀኑ የሚገባውን ትሬድ ሪቪው ለመስራት ሞክራለሁ። እያሻሻልኩኝ እሄዳለሁ። ያየሁትን ነው በትንሹ ያስገባው የነገርኳችሁ። የሚጠቅማችሁ ከሆነ አሪፍ ነው። ቀጥል የምትሉኝ ከሆነ ቀጥላለሁ። አሪፍ ሴትአፕ ነው። ሌላ የገባነው ትሬድ ካለ ሪቪው እሰራለሁ። አንድ ትሬድ አለ ሌላ፣ እሱን ትሬድ ሪቪው ለማድረግ ሞክራለሁ። ቴንኪዩ። ሰብስክራይብ አድርጉ። አዲስ ቻናል ነው። እኔም በተቻለኝ መጠን ያየሁትን ነገር ለመስራት ሞክራለሁ። ያየሁትን ነገር ሞር እሱ የሚከተለው ፕራይስ አክሽን ነው። ፕራይስ አክሽን ላይ ደግሞ ሰፖርት ኤንድ ሬዚስታንስም አስፈላጊ ነው። ሞር ስለነሱ ኮንሰፕቶች እዚህ ብሬክ ከተደረገ በኋላ መልሶ ቴስት እንደሚያደርገው አሁን ግልጽ የሆኑ ነገሮች ይታያሉ። እዚህ ጋር አሁን እዚህ ጋር ትንሽዬ ፑል ባክ አሳይቶ ነበር። እዚህ ጋር ሬዚስታንስ ነበረ። እሱ ሬዚስታንስ እዚህ ጋር ብሬክ አድርጎት ከወጣ በኋላ መልሶ ተች አድርጎታል። ሬዚስታንሱ እንደ ሰፖርት ተጠቅሞታል። እዚህ ጋር አንዳንዴ እይታ ብቻ አሪፍ ኢንትሪ ልናገኝ እንችላለን እና ቆንጆ ኢንትሪዎችን የምናገኘው ሞር ፎከስ እያደረግን ትሬዱ ላይ በቆየና አሁን ወደ 9 ሰዓት አካባቢ ነው። ሜቢ ትንሽ ፑል ባክ ልናይ እንችላለን።
እንጂ ሞር ወደ እና እንቀጥላለን። አሪፍ ከሆነ ለመቀጠል እሞክራለሁ። ከዚህም በተሻለ ደግሞ በደንብ ሪቪው ለማድረግ እንሞክራለን። እወዳችኋለሁ። ይመቻችሁ። ቴንክ ዩ